ሰላም ሰላም እንዴት ናችሁ? ውድ ዩቲዩብ ተከታታዮች፣ እኔ በጣም ደህና ነኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ቀኑም እሁድ ነው። የእሁድ ቁርስ ምን ሊሆን ይችላል ብዬ ሳስብ ፍርፍር ለመስራት አሰብኩኝ ማለት ነው። በዛውም ደግሞ ለእናንተ ቪዲዮ ልሰራላችሁ ወደድኩኝ ማለት ነው። እዚህ ጋር ድስቴ እስከሚግል ድረስ ጠብቄ ሽንኩርቴን አደረኩኝ ማለት ነው። ሽንኩርቴን ትንሽ በሰል እስከሚልልኝ እያማሰልኩት ነው። ከዛ ዘይት እናደርጋለን ማለት ነው። እዚህ ጋር የተወሰነ ዘይት እያደረኩ ነው ማለት ነው። ከዘይቱ ጋር የተወሰነ አበስለውና ደግሞ ያው ቪዲዮ ትንሽ ረዘም ይላል፣ ግን ለእናንተ ለማሳየት ብዬ አጠር ነው ያደረኩት። ምክንያቱም የኛ ወጣወጥ ምናምን እንደዚህ ፍርፍር ምናምን ጊዜ በጣም ይወስዳልና ያን ሁሉ ላስገባ ካልኩኝ ረጅም ነው የሚሆነው። ግን አጠር አድርጌ ለእናንተ ለማሳየት ይዤ መጥቻለሁ ማለት ነው። እዚህ ጋር በርበሬ ጨመርኩኝ። ግን በርበሬ ሲጨምር ቪዲዮ ለካ እየቀረጽ አልነበረም ማለት ነውና ለማንኛውም እዚህ ጋር ነጭ ሽንኩርትና ዝንጅብል እንደገና ደግሞ ኮረሪማ አሁን እናማስለዋለን። በርበሬ ትንሽ እስከሚበስል ድረስ መጠበቅ ስለነበረብኝ እያበሰልኩ ነበረ በርበሬውን። እዚህ ጋር ደግሞ ለፍርፍር ሳስብ እንቁላል ግዴታ ነው አይቀርምና እዚህ ጋር ደግሞ ስጋውን አጠብኩትኝና አስገባሁኝ ማለት ነው። ስጋውን በርበሬው ከበሰለ በኋላ እዚህ ጋር ደግሞ የተወሰነ ስጋን ካበሰልኩኝ በኋላ የተወሰነ ቲማቲም የቀጥቅጬ የነበረውን ቲማቲም አስገባሁበት ማለት ነው። እዚህ ጋር ደግሞ እያማሰልኩኝ ውሃ ጠብ እያደረኩኝ እያበሰልኩ ነበረ። ስጋው መብሰል ስለነበረበት ቲማቲምም ስላለው እያበሰልኩ ነበር። እዚህ ጋር ደግሞ ከጎን እንቁላል ጥጃለሁኝ። እንደዚህ እያማሰልን እናበስለዋለን ማለት ነው። ውሃ ጠብ እያደረኩኝ እያበሰልኩት ነበረ፣ በመሀል እያማሰልኩ ማለት ነው። ምክንያቱም መብሰል ስላለበት። ግን በጣም ነበር የሚጣፍጠው። ቆንጆ ፍርፍር ነበር የሰራሁትኝ። እውነትም እሁድን የሚመስል ፍርፍር ነበርና እዚህ ጋር ደግሞ ሻይ በቅመም ከፍርፍር ጋር ሻይ የማይቀር ነው ብዬ ሻይ እያፈላው ነበረ። ፍርፍራችን ይኸው ደርሶ እዚህ ጋር እንጀራ እንትን እያልኩ ነው። በነገራችን ላይ ፍርፍር በጣም ሙያ ከሚጠይቅ ምግብ የሚመስለኝ ፍርፍር ነው። ምክንያቱም ውሃው መገመት አለብን። ፍርፍሩ እንጀራውን ስናስገባ መብካት የለበትም ምናምን። ብቻ ያ ነገር ያ ፕሮሰሱ ትንሽ ያረዝመዋል ወይ ደግሞ ትንሽ ያከብደዋል ማለት ነው ብዬ አስባለሁ በእኔና እዚህ ጋር ያው የሰራሁትን ፍርፍር እንጀራ ላይ እያወጣሁት ነበረ። ቃሪያው ማድረግ አልችልም፣ ምክንያቱም ልጆቻችንም ከኛ ጋር ስለሚበሉ እንቁላል ብቻ ነበር ያደረኩትኝ። ቃሪያ ይበልጥ ደግሞ ቢኖርበት ለጣም ቆንጆ ነው። እንደገናም ደግሞ ደስ ይላል እንደዚህ ከላይ ጣል ሲደረግበትና እዚህ ጋር እንግዲህ ከበብ ሸፈን እያረኩት ነበረ። ያው ፍርፍራችን ደርሶ ወደ ጠረጴዛ ሄዶ ከሻያችን ጋር ከዳቧችን ጋር ቁጭ ብለን እየበላን ነበረ። የዛሬው ቪዲዮ ይሄን ይመስላል። በቀጣይ እስከምንገናኝ ድረስ ሰላም ቆዩ። ላይክ፣ ኮሜንት፣ ሼር ማድረጋችሁን አትዘንጉ።